ሰላም እንዴት ናችሁ? ወደ ኢንፎቴክ ሳፖርት ተከታታዮች ዛሬ ያዘጋጀሁት ቪዲዮ አንድ የላፕቶፕ ወይም የዴስክቶፕ ተጠቃሚ ምን አይነት ላፕቶፕ ለምን አይነት የቪዲዮ አገልግሎት ወይም ምን አይነት ላፕቶፕ በምንገዛበት ጊዜ ምን አይነት ዋና ቁልፍ ነገሮችን ማየት አለብን የሚሉትን ርዕሰ ጉዳዮችን በፕራክቲካል ሲደመር በቱቶሪያል እናያለን ማለት ነው። ቀጥታ ወደ ቱቶሪያሉ ከዛ ወደ ፕራክቲካሉ እንሄዳለን ማለት ነው። ዋና የላፕቶፕ መመልከቻ ነጥቦች ምን ናቸው ብለን በምናይበት ጊዜ አንደኛ ሲፒዩ ነው ወይም ሴንትራል ፕሮሰሲንግ ዩኒት ብለን የምንጠራው ወይም ዘ ብሬን ኦፍ ዘ ኮምፒውተር ብለን የምንጠራው የኮምፒውተራችን አንዱ ክፍል ወይም አንዱ ስፔሲፊኬሽን ሲፒዩአችን ማየት ይጠበቃል ማለት ነው። ሲፒዩ ለምን ያገለግላል ብላችሁ ብትጠይቁኝ የላፕቶፑ የአንጎል ክፍል ስለሆነ አንጎል ምን እንደሆነ ያው ሁላችሁም እንደምታውቁት ከዛ መረዳት ትችላላችሁ። መሰረታዊ አገልግሎት ለመሰረታዊ አገልግሎት፣ ለመካከለኛ አገልግሎት እንዲሁም ለከፍተኛ አገልግሎት ምን አይነት ፕሮሰሰር ዩኒት ያለው ወይም ምን አይነት ፕሮሰሲንግ ስፒድ ያለው ላፕቶፕ ይመከራል ወይም ይመረጣል ብለን በምናይበት ጊዜ መሰረታዊ አገልግሎት ወይ ለኢሜይሊንግ፣ ለኢንተርኔት እና ቀላል የቢሮ ስራዎች ወይም ለኦፊስ ማይክሮሶፍት ኦፊስ፣ ለኤክሴል፣ ለወርድ፣ ለፓወርፖይንት እና ሳምቲንግ የምንጠቀም ከሆነ በኮር ደረጃ ኮር i3 በኤም ደረጃ ደግሞ ራይዘን 3 በቂ ይሆናል ማለት ነው። መካከለኛ አገልግሎት ለምንለው ደግሞ ብዙ ስራዎችን በአንዴ ወይም የተሻለ አፈጻጸም እንዲኖረን በኮር ደረጃ ኮር i5 ወይም በኤም ደረጃ ደግሞ ራይዘን 5 ብንገዛ ወይም ብንጠቀም የተሻለ ነው ማለት ነው። ከፕራይስ ደረጃም ጭምር ነው ያያችሁ እንትን የፈለኩት። ከፍተኛ አገልግሎት ወይም የምንሰራቸው ስራዎች ወይም ፕሮፌሽናል ባለሙያው ጌሚንግ ቢሰራ ከሆነ ወይም የሚያጫውት ከሆነ ቪዲዮ ኤዲቲንግ እና ግራፊክ ዲዛይን ወይም ዲቨሎፒንግ ላይ የሚሰራ ባለሙያ ከሆነ በኮር ደረጃ ኮር i7 ወይም ኮር i9 በኤም ደረጃ ደግሞ ራይዘን 7 ወይም ራይዘን 9ን ቢጠቀም ወይም ቢገዛ የተሻለ ፐርፎርማንስ ይኖረዋል ማለት ነው። በፕሮሰሰር ደረጃ ሁለተኛ የላፕቶፓችን ላይ ማየት የሚጠበቅብን ጉዳይ ምንድነው? ሚሞሪ ነው ወይም ራማችን ማየት ይጠበቃል። ራም ማለት የሚረዳው ላፕቶፑ በአንድ ጊዜ የሚሰራቸውን ፕሮግራሞች ወይ ለማስኬድ የሚረዳው ጊዜያዊ ማህደር ወይም ትውስታ ነው። ለምሳሌ ፓወር ዳውን ቢያደርግ ስንሰራቸው የነበሩ ስራዎችን አብሮ ዳውን ያደርጋሉ። ለምን ራንደም አክሰስ ሚሞሪ ነው። ኖት ሚሞሪ ኢንስቴድ ራንደም አክሰስ ሚሞሪ ስለሆነ ማለት ነው። ፋይሎቻችን እንዳይጠፉ ከፈለግን ወደ ሴኮንዳሪ ስቶሬጅ ዲቫይስ ወይም ወደ ማከማቻ ወደ ሃርድ ዲስካችን ወይም ወደ ሚሞሪያችን ወይም ወደ ኤስኤስዲ ሊሆን ይችላል ቀጣይ እናየዋለን። አላስ ደግሞ ወደ ፍላሻችን የመላክ ወይም ስቶር የማድረግ ስራ ይጠበቅብናል ማለት ነው። በራም ደረጃ ስናይ ደግሞ ላፕቶፓችን ወይም የምንሰራቸው ስራዎች መሰረታዊ አገልግሎት ከሆነ ልክ በላይኛው ፕሮሰሰር ደረጃ ያየ ነው ማለት ነው። ከ4 እስከ 8 ጂቢ ራም ድረስ ያለው ላፕቶፕ ቢሆን ተመራጭ ነው። ከፋይናንስ ደረጃ ወይም ከፕራይስ ደረጃ ብታዩት ምርጥ ወይም መካከለኛ ብለን በምናይበት ጊዜ ከ12 ጂቢ እስከ 16 ጂቢ ራም ያለው ላፕቶፕ ቢሆን ተመራጭ ነው። ምናልባት በፕሮዳክሽን ደረጃ 12 ጂቢ ራም ፕሮዲውስ ላይደረግ ይችላል። ነገር ግን ላፕቶፓችን ወይም ዴስክቶፕ ኮምፒውተራችን በዴስክቶፕ ደረጃ እንኳን እስከ 4 ስሎት ድረስ ሳፖርት ያደርጋል። በላፕቶፕ ደረጃ ግን 2 ስሎት ነው ሳፖርት የሚያደርገው ማለት ነው። 8 ጂቢ ራም ሲደመር 4 ጂቢ ራም 2 ስሎት ካሉ 4 እና 8 ጂቢ ራም ብንጠቀም 12 ጂቢ ራም መሆን ይችላል። ከዛ ውጭ ደግሞ 16 ጂቢ ራም መጠቀም ይጠበቅብናል ማለት ነው። ወይም 8 ጂቢ ራም እንጠቀማለን ማለት ነው። ከፍተኛ አገልግሎት ወይም የምንሰራቸው ስራዎች ከላይ በፕሮሰሰር ደረጃ በጌሚንግ ለቪዲዮቲንግ ምናምን ብለን ያባየናቸው ልክ በመሮን ደረጃ በመጣበት ጊዜ ከፍተኛ አገልግሎት ከሆነ 32 ጂቢ ራም ወይም ግሬተር ዛን 16 ጂቢ ያለው ራም ብንጠቀም ወይም ብንገዛ ተመራጭ ነው ማለት ነው። ሁለቱን ዋና ኮር ሀሳቦች አይተናል ማለት ነው። ቀጣይ በወርድ በይሄኛው በፒሲ ደረጃ ለሳምፕል ያዘጋጀሁት ነው። ወርድ ላይ ላሳይልኝ እንሂድ። ሶስተኛ ደግሞ የምናየው ስፔሲፊኬሽን መካከል አንዱ ምንድነው? ማከማቻ ወይም ስቶሬጅ ዲቫይስ የምንለው ነው። ስቶሬጅ ዲቫይስን በሁለት እነዚህ ኢንተርናሎች ናቸው። ኤስኤስዲ ወይም ኤችዲዲ ይኖራል ማለት ነው። ኤስኤስዲ ቦርድ ሌቭል ነው። ምክንያቱም ውስጥ ላይ
የምንጠቀማቸው ነገሮች ቺፕ ስለሆኑ ያን ያክል ላፕቶፓችን በፓወር ፍላክቹዌሽን ምክንያት ላይጎዳ ይችላል። በኤችኤችዲ ደረጃ በምናይበት ጊዜ ደግሞ ውስጥ ላይ ያሉት ሞተሮች አሉ፣ ፕሌቶች አሉ፣ የተንቀሳቃሽ ነገሮች ስላሉ በፓወር ፍላክቹዌሽን ምክንያት ዳሜጅ ሊሆን ስለሚችል ኤስኤስዲ ላፕቶፕ ያለው ላፕቶፕ ብንገዛ ተመራጭ ነው ማለት ነው። ለመካከል መለስተኛ ወይም መሰረታዊ ለምንለው 256 ጂቢ ኤስኤስዲ ያለው በኤስኤስዲ ደረጃ ደግሞ ኤችኤችዲን በዛው ልክ ወይም 250 ጂቢ ልንጠቀም እንችላለን በኤችኤችዲ። በኤስኤስዲ 256 በኤችኤችዲ ደግሞ 250 ጂቢ ማለት ነው። መካከለኛ ደግሞ 512 ኤስኤስዲ በኤችኤችዲ ደግሞ 500 ጂቢ። ከፍተኛ አገልግሎት ለምንለው ደግሞ 1 ቴራባይት በኤስኤስዲ 1 ቴራባይት ደግሞ በኤችኤችዲ ልንጠቀም እንችላለን ማለት ነው። ሶስቱን ቁልፍ ነገሮችን አየን ማለት ነው። አራተኛ ስክሪን መጠን ወይም የስክሪን ጥራትና ሪዞሉሽን በምናይበት ጊዜ የተሻለ ሪዞሉሽን ወይም ጥራት እንዲኖረው እና የምንሰራቸውን ስራዎች በስፋት ለማየት ድራግ ኤንድ ድሮፕ ስራዎች የምንሰራ ከሆነ የተሻለ ስክሪን ሳይዝ ዊዝን የተሻለ ስክሪን ሪዞሉሽን ያለው ላፕቶፕ ይመረጣል። ነገር ግን ከተንቀሳቃሽነት አይነት በምናየበት ጊዜ ከ13 እስከ 14 ኢንች በቀላሉ ይዛቸው ሊንቀሳቀስ የሚችላቸው ላፕቶፖች ናቸው። ከ15 እስከ 16 ኢንች ደግሞ መካከለኛ ላፕቶፖች ናቸው። ከ17 ኢንች እና በላይ ያሉ ደግሞ ትልቅ ላፕቶፖች ናቸው። ለከፍተኛ ስራዎች ወይም ቢሮ ላሉ አገልግሎቶች የምንጠቀማቸው ናቸው። ይሄንን በፕራክቲካል ደረጃ እናያቸዋለን ማለት ነው። ሞር ስክሪን ሳይዝ ያለው እና ሞር ስክሪን ሪዞሉሽን ያለው ተመራጭ በፕራይስ ደረጃም ተመራጭ ወይም ይጨምራል። አምስተኛ ደግሞ የምናየው ምንድነው? በስፔሲፊክ ደረጃ ደግሞ ፕሮሰሰር ጄኔሬሽን ነው። ይሄ ትልቁን ማተር ያደርጋል። ፕሮሰሰር ጄኔሬሽን ከፍ ባለ ቁጥር ምን አለው ፕራይመሪ ጎሉ ምንድነው ብለን በምናይበት ጊዜ ሃየር ፐርፎርማንስ ዋይል ዩዚንግ ለስ ኢነርጂ ይጠቀማል። ትንሽ ኢነርጂ ይጠቀማል፣ ነገር ግን ሃየር ፐርፎርማንስ ይኖረዋል ማለት ነው። ሃይስት ጄኔሬሽን ያለው ፒሲ ወይም ላፕቶፕ ማለት ነው። ፕሮሰሰርን በምናይበት ጊዜ አራት ፒላሮች ወይም ቁልፍ ነገሮችን ልናይ እንችላለን ማለት ነው። አንደኛ ሽሪንኪንግ ወይም ማኑፋክቸር ፕሮሰስ ሽሪንክ እየሆነ ይመጣል። which means ለምሳሌ በኤሌክትሮላይቲክ በፕሮሰሲንግ ደረጃ ወይም በማኑፋክቸሪንግ ደረጃ ኤሌክትሮላይቲክ ካፓሲተር የሚጠቀም ከሆነ ወደ ኤስኤምዲ ሲመጣ ብዙ ኤስኤምዲ ካፓሲተሮችን ብዙ ኤስኤምዲ ትራንዚስተሮችን ሬዚስተሮችን የመያዝ አቅም ስላለው የተሻለ ያደርገዋል ማለት ነው። በፋንክሽን ደረጃ ስሞለር ትራንዚስተር ስሞለር ካፓሲተር ቢሊዮን ኦፍ ትራንዚስተሮችና ካፓሲተሮችን ኮምፓክት አድርጎ የመያዝ አቅም አለው ሲሆን ማኒፋክቸር ፕሮሰሱ ሽሪንክ ሲሆን ማለት ነው። ከሪዛልትን ደረጃ በዛው ልክ በጣም ኮምፕሌክስ ላይሆን ይችላል ማለት ነው፣ ፋስተር ስለሚሆን። ሁለተኛ ደግሞ ከአራት ፒላሮች መካከል ሁለተኛው ኢምፕሩቪንግ ኢንስትራክሽን ፐር ሳይክል ወይም ስፒድ ክሎክ ሬት ስፒዱ በጣም ሃየር ነው ይሆናል ማለት ነው። ሶስተኛ ኒው ቴክኖሎጂ ሳፖርት ያደርጋል። ፋስተር ራም አለው፣ ፋስተር ስቶሬጅ አለው፣ ዊዝን ፋስት ኒው ኮኔክቲቪቲ በዋይፋይ ደረጃ አዳዲስ ጄኔሬሽኖችን ይዞ አፕግሬድ አድርጎ ስለሚመጣ ማለት ነው። ደረጃ በተመሳሳይ ለምሳሌ ሞር ቴክኖሎጂ በምናይበት ጊዜ ከዲዲአር1 እስከ ዲዲአር5 በ2027 ደግሞ ዲዲአር6 ሪላይዝ ይደረጋል ወይም ላንች ይደረጋል። ፕሮሰሰር ራም ፋስተር ራሙ ጄኔሬሽን ከፍ እያለ በሚሄድ ቁጥር የምንጠቀመው ራምን በዛው ልክ አፕግሬድ እየሆነ ይሄዳል ማለት ነው። ፋስተር ስቶሬጅ ዲቫይስ በኤችዲዲ የነበረው ወደ ኤስኤስዲ ይሆናል ማለት ነው። ኒው ኮኔክቲቪቲ እንደነገርኳችሁ ለምሳሌ በኮኔክቲቪቲ ደረጃ ብናይ ታይፕ ሲን ሳፖርት ያደርጋል። ታይፕ ሲ ሁለቱን ሳፖርት ያደርጋል፣ ፓወርም ኢንተርኔትም ሳፖርት ስለሚያደርግ ማለት ነው። ሁለቱን ባንድ መርጅ አድርጎ ይመጣል። ኤችዲኤምአይ ኬብልን ሳፖርት አድርጎ ይመጣል። ኢንስቴድ ኦፍ ቪጂኤ ወይም ዩኤስቢ በመተው ወደ ታይፕ ሲ እና ወደ ኤችዲኤምአይ አፕግሬድ ይሆናል ማለት ነው። አራተኛ ደግሞ ስፔሻላይዝድ ሃርድዌር ነው። ኤአይ ሳፖርት ኤአይ እና ግራፊክስን ባንድ ወይም ኒውራል ፕሮሰሲንግ ዩኒትን እና ኢንተግሬትድ ጂፒአይ ወይም ግራፊካል ፕሮሰሲንግ ዩኒትን ባንድ ኮምፓክት አድርጎ ወይም አፕግሬድ አድርጎ ስለሚመጣ ፕሮሰሰር ጄኔሬሽናችን ማተር ያደርጋል ማለት ነው። እናያለን። በ2025 በምናይበት ጊዜ አልሞስት አሁን 26 ገብተናል። በ2025 በምናይበት ጊዜ ኮር
በፕሮሰሰር ደረጃ ኦልሞስት 14 ነው ማርኬት ላይ ያለው፣ ነገር ግን 16 15ም መጥቷል። ሶ 14ን በምናይበት ጊዜ 14ኛ ጄኔሬሽን በምናይበት ጊዜ በባትሪ ላይፍ ደረጃ ብናየው 10 ፕላስ ሀወር ነው። በሂቲንግ ደረጃ አይሞቅም ላፕቶፓችን። ኢቭን ራሙ ራሱ ፋኑ ራሱ ላይ ሽከረከር ይችላል፣ ምክንያቱም በጣም ኩል ስለሆነ ስማርት ኩሊንግ ስለሚጠቀም ማለት ነው። በማልቲታስኪንግ ደረጃ ወይም ብዙ ስራዎችን በመስራት ደረጃ ደግሞ ሃንድል 4K ኦር 8K ኤንድ 8 በአንድ ይዞ የመጣ ነው። በፊቸር ፊልም ደረጃ ደግሞ አሁንም 14 ጄኔሬሽን በጣም የተሻለ ነው ማለት ነው። ስድስተኛ የባትሪ ህይወትን ወይም ባትሪ ላይፍ ታይምን በምናይበት ጊዜ ባለፈው ኦልሞስት አራተኛ ቪዲዮ ላይ ሰርችላችኋለሁ፣ ማየት ትችላላችሁ። ባትሪ ላይፋችንን ማየት ስለሚጠበቅብን ማለት ነው። እዛ ላይ ቪዲዮ ላይ እዩት መልሳችሁ። ኦፕሬቲንግ ሲስተም ዊንዶውስ 7 ዊንዶውስ 10 አለ። አሁን ደግሞ በብዛት ማርኬት ላይ ያለ ዊንዶውስ 11 ነው። ዊንዶውስ 7 እና ዊንዶውስ 10 ኦልሬዲ ከሳፖርት ውጭ ናቸው። ኦልሬዲ ዋረንቲ የላቸውም ማለት ነው። ለሚፈጠሩ ችግሮች ካምፓኒ ወይም ሶፍትዌር ካምፓኒ ድርጅቱ ኃላፊነት አይወስድም። ነገር ግን ወደ ዊንዶውስ 11 አፕግሬድ በምናደርግበት ጊዜ የፕሮሰሰር ጄኔሬሽናችን ማተር ያደርጋል፣ ራማችንን በተመሳሳይ እሱንም በዛው ልክ አብሮ ማየት ይጠበቃል ማለት ነው። ዋይፋይ ጄኔሬሽን በምናይበት ጊዜ ደግሞ ከዋይፋይ 4 እስከ ዋይፋይ 7 ድረስ ደርሰዋል። ሃየር ጄኔሬሽን ያለው ሃየር ፍሪኳንሲ ዊዝን ሃየር ባንድዊድዝ ይኖረዋል ማለት ነው። እሱንም ለምሳሌ ለአብነት ያክል ኮምፒውተራችን በሜጋባይት ደረጃ ኤምቢኤስ ደረጃ ነው። ለምሳሌ ኮምፒውተር ያዘጋጀው ቪዲዮ ማየት ትችላላችሁ። ከላይ ኦልሬዲ በፕሮሰስ ወይም ስቴፕ ባይ ስቴፕ ፕሮሰስ ኮንትሮል ፓነል ገብታችሁ ኔትወርክ ስታተስ በመግባት እዛ ያለውን ስቴፕ በመከተል የኮምፒውተራችን ኤምቢኤስ ነው ጂፒኤስ ነው የሚለውን ማየት ትችላላችሁ ማለት ነው። ነገር ግን በላፕቶፕ ደረጃ ለዋይፋይ ጄኔሬሽን ለላፕቶፕ ነው ብዙ ጊዜ 802.11n ዋይፋይ 4 ነው። 802.11ac ዋይፋይ 5 ነው። 802.11ax ደግሞ ዋይፋይ 6 ነው። አሁን ደግሞ ዋይፋይ 7 ፕሮሰስ ተደርጓል። እነዚህ ሁሉ ፕራክቲካል እናያለን ማለት ነው። ከዛ ደግሞ ግራፊክስ ካርድ ያለው ላፕቶፕ ለምንሰራቸው አገልግሎት ምናልባት ስራችን የግራፊክ ዲዛይነር ወይም ፎቶሾፕ እና ቪዲዮ ኤዲቲንግ የምንሰራ ከሆነ ሃይ ግራፊክስ ካርድ ያለው ላፕቶፕ ብንገዛ ተመራጭ ነው ማለት ነው። ቶታሊ ቱቶሪያሎቹ እነዚህ ናቸው። ግራፊክስ እናያለን። የላፕቶፕ ሴቲንግ በምንዘጋጅበት ጊዜ ግራፊክስ ካርድ አለው የለውም የሚለውን ማየት አለባችሁ። ዋይፋይ ጄኔሬሽን ማየት ይጠበቅባችኋል። ከዛ ደግሞ ኦፕሬቲንግ ሲስተሙን ማየት አለባችሁ። ባትሪ ላይፍ ታይሙን ማየት አለባችሁ። ፕሮሰሰር ጄኔሬሽኑ ማየት ይጠበቃል፣ ግዴታ ነው። ስክሪን መጠንና ጥራቱን ማየት ይጠበቅባችኋል። ስቶሬጅ ዲቫይስ ማየት ይጠበቅባችኋል። ሜሞሪ፣ ከዛ ፕሮሰሰር ጄኔሬሽን እና ፕሮሰሰር ጄኔሬሽን ምናልባት በጣም ትኩረት እንድታደርጉ እፈልጋለሁ። ምክንያቱም በአርጄ ኤዲት ላይ ለመግባት ኤዲት ያደርጉታል። ነገር ግን ይችኛዋ ኤዲት ተደርጋ ለምሳሌ ኮራይ 5 የነበረው ኮራይ 7 ማድረግ ይቻላል። ይሄኛው እንዴት ማወቅ እንችላለን ብላችሁ በምታዩበት ጊዜ ለምሳሌ ካያችሁ በኋላ ምን ታደርጋላችሁ? ከወሰናችሁ ላፕቶፓችሁን ሪስታርት ማድረግ አለባችሁ። ምክንያቱም ያቺኛዋ ልክ የምታገለግለው እንደ ራም ኦልሬዲ የምንሰራቸው ስራዎች እየሰራን እያለ ላፕቶፕ ፌል ቢያደርግ ወይ ፍላክቹዌሽን ምክንያት ዳውን ቢያደርግ ምንም አይነት ነገሮችን ልናገኛለን። ምክንያቱም ስራ የነበረው ምንድነው ራም ላይ ስለሆነ ማለት ነው። ምን ማድረግ አለብን? ወደ ስቶሬጅ ዲቫይስ ሰከንዳሪ ስቶሬጅ ዲቫይስ ላይ ስቶር ማድረግ ይጠበቅብናል ማለት ነው። ፕሮሰሰር ደረጃም ስለ ደግሞ ኮራይ 5 የነበረውን ኢቭን ጄኔሬሽን አፕዴት ማድረግ ይቻላል፣ ኮሩን አፕዴት ማድረግ ይቻላል፣ ስፒዱን አፕዴት ማድረግ ይቻላል። ነገር ግን ከወሰናችሁ በኋላ ላፕቶፑን ማለት ያለባችሁ ሪስታርት ማድረግ ይጠበቅባችኋል ማለት ነው። ቀጥታ አሁን ሲፒዩአችን እናያለን ማለት ነው። ወደ ፕራክቲካሉ እንግባ። ለማየት ሲስተም ኢንፎርሜሽን በማለት ብለን እንጽፋለን። ሲስተም ኢንፎርሜሽን ይሄን ላፕቶፕ ነው ላሳያችሁ የምችለው። እናንተ ደግሞ እናንተ ላፕቶፕ ማየት ትችላላችሁ። ኮራይ 5 እዚህ ጋር ኮራይ 5 ይላል። ጄኔሬሽን ደግሞ 5 ጄኔሬሽን ነው ያለው። ፕሮሰሰር ስፒድ ደግሞ 2.2 ፓራላል ዊዝ 2.1 ነው። ይሄ ፓራላል ቢሆን ተመራጭ ነው ማለት ነው። ያን ያክል ቢዚ አይሆንም። ቀጣይ ፕሮሰሰር ስፒዳችንን ወይም ኮሩን ካየን በኋላ
ሚሞሪን ወይም ራም ሁለተኛ ላይ ያለው ራም ነው 8 ጂቢ ራም ይላል። ኢንስታል ፊዚካል ሚሞሪ ወይም ራም 8 ጂቢ ራም ነው። ሶስተኛ ላይ የምናየው ነገር ምንድነው? ስቶሬጅ ዲቫይስ ነው ወይም ሰከንዳሪ ስቶሬጅ ዲቫይስ ኤችኤችዲ ወይም ኤስኤስዲ ነው ብያችኋለሁ። መጀመሪያ ስቶሬጁን እንየው። እዚህ ጋር 111 ጂቢ ነች። ይሄኛው ኤስኤስዲ ነው ኤችኤችዲ ነው የሚለውን ለማየት ኤስኤስዲ ሞር ዱሬብል ነው ብያችኋለሁ። እሱ ያለው ላፕቶፕ ቢሆን ተመራጭ። ታስክ ማናጀር ላይ በመግባት እዚህ ጋር ፐርፎርማንሱ ሲፒዩ ቅድም እንደነገርኳችሁ ፖይንት እና ከዛ በላይ ነው። ኦልሞስት ይኸው ይታያል። ከዚህም ጋር ሃርድ ዲስካችን ኤስኤስዲ ነው። ይሄ ኤስኤስዲ ዋይፋያችን እዚህ ጋር በኬቢኤስ ደረጃ በኪሎባይት ደረጃ ነው የሚያሳየን። ግራፊክስ ካርድ አለው እዚህ ጋር ግራፊክስ ካርድ የሚያሳየናል ማለት ነው። ሶስተኛን አየን ማለት ነው። አራተኛ ደግሞ ስክሪን መጠን እና ስክሪን ሳይዝ ፕላስ ስክሪን ሪዞሉሽን ነው የምናየው። እሱም ትልቅ ማተር ያደርጋል ለጥራትና ለምንሰራቸው ስራዎች በቀላሉ ድራግ ኤንድ ድሮፕ እያደረግን ለመስራት ሃይስት ስክሪን ሳይዝ ያለው ቢሆን ተመራጭ ነው። ለግራፊክስ ብዙ ጊዜ ለግራፊክስ ነው የምናወራው። ስክሪን ሳይዝ ሲስተም ኢንፎርሜሽን ላይ ሲስተም ታይፕ ሲስተም ሞዴላችን ለምሳሌ ላቲቲዩድ E7450 ነች የኔ ላፕቶፕ። ይችኛዋን ሞዴል ነምበር በመያዝ ቀጥታ ወደ ጉግል እንገባና ላቲቲዩድ E7450 ስክሪን ሳይዝ ይላል። ስክሪን ሳይዙ 14 ኢንች ነች። 14 ኢንች ዲስፕሌይ ነች። ሪዞሉሽን ደግሞ ፉል ኤችዲ ነው። በስንት ኤችዲው በ1366 ኤስኤስዲ በ1366 ታይምስ በ768 ፉል ኤችዲ ደግሞ በ1920 ሲደመር ታይምስ በ1020 which means ስታንዳርድ ነው ማለት ነው። በዚህ መሰረት ስክሪን ሳይዝ ዊዝን ስክሪን ሪዞሉሽናችን ማየት ይጠበቅብናል ማለት ነው። አራተኛ ስቴፕ ላይ ደርሰናል። አምስተኛ ፕሮሰሰር ጀነሬሽን ነው። ቅድም አሳይቻችኋለሁ። ፕሮሰሰር ጀነሬሽን ኦልሬዲ 5 ጀን 5 ነው ብያችኋለሁ። ጀነሬሽን ኢማጂን 14 ደርሰናል። ሶ ኢትስ ቱ ሌት ማለት ነው የኔ ላፕቶፕ። ስድስተኛ ባትሪ ላይፍ ታይም ነው። ባትሪ ላይፍ ታይሙን በባለፈው ከሰራሁት ቪዲዮ ተመልሳችሁ ማየት ትችላላችሁ። ሰባተኛ ኦፕሬቲንግ ሲስተሙ ነው ወይም ኦኤሱ ነው። ኦኤሱ ቅድም እንደነገርኳችሁ ዊንዶውስ 7 እና ዊንዶውን 10 ኦልሬዲ ከዋረንቲ ውጭ ናቸው ብያችኋለሁ። ዊንዶው 11 ቢሆን ተመራጭ ነው። ነገር ግን ፕሮሰሰር ጀነሬሽናችን እና ራም እንዲሁም ስቶሬጅ ማተር ስለሚያደርግ ለአብነት ያክል ነው ዊንዶው 10 ነው የምንጠቀመው። እንየው። ፕሮፐርቲዝ ፒሲ ገብቼ ፕሮፐርቲ ራም 8 ጂቢ ግራፊክስ ካርድ 128 ሜጋባይት ነው። ኤችዲ ግራፊክስ አለው። we don't talk about ያው ኤዲሽን ዊንዶው 10 ፕሮ ይለናል። ቨርዥኑ ደግሞ 22 ኤች2 ቢሆን ከፕሮ ከዊንዶው 10 22 ቨርዥን 22 ያለው ተመራጭ ነው ማለት ነው። አንዳንድ ለምሳሌ ፒሲ ለመጫን እና አንዳንድ የኢንጂነሪንግ ሶፍትዌር ለመጫን 22 ኤች2 ነው ፈልገው 15 ወይም ዊንዶው 15 ቨርዥን 15 ብትጭኑት ሳፖርት ሊያደርግላችሁ ይችላል ማለት ነው። በቨርዥን ደረጃ 22 ኤች2 ዊንዶው 10 ላይ 22 ኤች2 ቢሆን ተመራጭ ነው ማለት ነው። ከዛ ዋይፋይ ጀነሬሽናችንን በምናይበት ጊዜ ዲቫይስ ማናጀር ከስፔካችን መካከል አንዱ ዋይፋይ ጀነሬሽን ነው። ዲቫይስ ማናጀር እንገባለን። የኔ ላፕቶፕ 802.11 ኤሲ ነች።
እዛ ኔትወርክ አዳፕተር በመግባት እዚህ ጋር እንደምታዩት 802.11 ኤሲ ነች። 802.11 ኤሲ እሺ 802.11 ኤሲ ዋይፋይ 5 ነው። ይሄው ዋይፋይ ጀነሬሽን ነው። የኔ ዋይፋይ 5 ነው። ጀነሬሽን ከፍ ባለ በየሄደ አፕግሬድ እየሆነ ወይም ከፍ እያለ በሄደ ቁጥር የተሻለ ስታንዳርድ፣ የተሻለ ፐርፎርማንስ፣ የተሻለ ባንድዊድዝ፣ የተሻለ ፍሪኳንሲ ይኖረዋል ማለት ነው። ሶ ዋይፋይ ጀነሬሽን አንዱ ማተር ነው ማለት ነው ከኮንትሮል ስፒካችን። 9ኛ ግራፊክስ ካርድ ነው። ግራፊክስ ካርድ ያን ያክል ማተር ላያደርግ ይችላል። ሶ በዚህ መንገድ ነው ማለት ነው ያዘጋጀሁት ቪዲዮ። ምናልባት ምን እንደሚመስል የኢንቴል እና የኤኤምዲ ደረጃ በኢንቴል እና በኤኤምዲ ደረጃ አንድ የሆነ ትንሽ አጠር ያለ ላሳያችሁ ምን እንደሚመስል ቢያንስ እንኳን ኤኤምዲ ኤንድ ኢንቴል ለግራፊክስ ብዙ ጊዜ ኤኤምዲዎች ተመራጭ ናቸው። ኤኤምዲ ሃይስት ጀነሬሽን ያላቸው ኤኤምዲዎች ወይም ሃየር ኮር ያላቸው ኤኤምዲዎች በጣም ተመራጭ ናቸው ማለት ነው። ኤኤምዲ በዚህ በራይዘን ደረጃ ነው። ኢንቴል ደግሞ በኮር ደረጃ ይገኛል ማለት ነው። ምስሉ ይሄን ይመስላል ማለት ነው። ራይዘን 3 5 7 9 በኮር ደረጃ ደግሞ ኮር i3 ኮር i5 ኮር i7 ኮር i9 ድረስ አለ ማለት ነው። አክቹአሊ አሁንም ኮር አልትራ ማርኬት ላይ መጥቷል። ኤችዲዲ እና ኤስኤስዲ ምን እንደሚመስል አሳያችሁ። እዩት። አሁን ይሄ ለምሳሌ ምን አለው? ፕሌት አለው፣ ሞተሮች አሉት። አሁን ይሄ ሞተር በፓወር ምክንያት ሊጎዳ ይችላል። ለአብነት ያክል የሚወስደው ቮልት 3.5 ቮልት ነው። ኤችዲዲ በቮልት ደረጃ ሃየር ቮልት ይወስዳል ወይም ሃየር ኢነርጂ ይጠቀማል። በቮልት ደረጃ ደግሞ ኤስኤስዲ ደግሞ 2.5 ቮልት ነው ማለት ነው። ሶ ትንሽ እዚህ ጋር እንደምታዩት ቺፖች ናቸው ያሉ፣ ያን ያክል በፓወር አይጎዱም። ይሄኛው ግን እንደምታዩት በፓወር ሞተሮች ስላሉ ፕሌቶች አሉ፣ የሚሽከረከሩ ሪድራይት በተኖች ወይም ሪድራይት ፕሌቶች ስላሉ እነሱ በፓወር ፍላክቹዌሽን ምክንያት ፌል ሊያደርጉ ይችላሉ ማለት ነው። ሶ ኤስኤስዲ ተመራጭ ነው ማለት ነው። ለአብነት ያክል ኮምፔር ኮንትራስት ብናደርግ ፋስተር ነው፣ ኤስኤስዲ ፋስተር ነው፣ ሾርተር ላይፍ ታይሙ በጣም ሃይ ነው። ሞር ኤክስፔንሲቭ በዋጋ ደረጃ ሞር ኤክስፔንሲቭ ነው። ነን መካኒካል ድራይቭ የለውም። ሶኬት ሬዚስታንስ ነው። ያኛው ደግሞ ኤችዲዲ ደግሞ ስሎወር ነው። ላይፍ ስፓሙ ያን ያክል ነው። ቺፐር ነው። መካኒካል ነው እና ፍራጊል የሚሉትን ያካትታል ማለት ነው። ቶታሊ የዛሬ ያዘጋጀሁት ቪዲዮ በዚህ ያጠቃልላል ወይም ያበቃል። ቪዲዮ ከተመቻችሁ ግሩፑን ወይም ቻናሉን ሳብስክራይብ በማድረግ እንዲያድግ የበኩላችን አስተዋጽኦ እንድታደርጉ እላለሁ። በቀጣይ እስክንገናኝ ድረስ መልካም ቻው ቻው። አመሰግናለሁ።